እሺ ምንህን ነው ያመመህ? ከላይ ወደ ታች ነው ያመመኝ ዶክተር። ከላይ ወደ ታች ካናቴ ጀምሮ ግንባሬን ገንብሮ አይኔን አስለቅሶ ባፍንጫ ያናፈጠኝና ባፌ አስተፋኝ። ተው እንጂ ከዚያስ? ከዚያማ ዝቅ ብሎ አንገቴን አረደኝና ሞትኩባት። ስሞትባት ልቤን ደፈቀኝ። ሲደፍቀኝ ሂኢብ የተነሳሁባት ልክ ሲነሳባት ሆዴን ከመረኝና አልጋ ላይ አበላሸኝ። አበላሸኝ? እንዴት መበላሸኝ ስትል የትኛውን ነው? አልጋ ላይ ሽንቴን ሸናው። እሺ ከዚያስ? ከዚያ እግሬን አስሮጠኝ። ወዴት? ወደ ሆስፒታል ነው። እሺ የኔ ወንድም አሁን መጨረሻውን ንገረኝ። የት ነው ያለው በሽታው? እኔ ምን አውቃለሁ? ቢሮ ስገባ ከእግሬ ወረደ። የለም። እንዴት? ወደ እኔ ተላልፎ ይሆን እንዴ? ይሆናል። እኔ አሁን ትቶኛል። አይዞህ እንጂ አትፍራ። ዶክተር አይደለ እንዴ? ቆይ መጀመሪያ ከየት ነው የተነሳብህ በሽታው? መጀመሪያማ ጥርሴን ነበር ያመመኝ። ታዲያ እንደዛ አትለኝም ነበር እንዴ? መጀመሪያውን የጥርስ ህመም እኮ እንደዚህ ያደርጋል። እኔ መች አወኩ? እሱ ነው እንዴ እንደዚህ ያደረገኝ? አዎ በቃ ጥርስህን ከሆነ ያመመህ የጥርስ ክሊኒክ ሂድ። ማኮነ በቃ ገላገልከኝ፣ እሄዳለሁ። ግን ደግሞ ሌላ ያልነገርኩ ለሊት እየተነሳ ያስጨፍረኛል። ያስጨፍረኛል? አንተ የነገር አጋንንት ነው ወይ ጸበል ሂድ። ማን ነው አጋንንት? አንተ? እንደዛ አይደለም። ቆይ ተረጋጋ እንዴ።